ጋይስ ዛሬ ደግሞ ማሳያችሁ በኤአይ ብቻ እንዴት ሙዚቃ መስራት እንደሚቻል ወይ ደግሞ እንዴት መዝሙርን መስራት እንደሚቻል አሳያችኋለሁ። ምንም ሌላ ነገር እኛ ሳንቸገር በአንድ ደቂቃ ውስጥ መዝሙር ሰርተን ደግሞ አውርደን ከፈለግን ዩቲዩብ ለማፖስት ከፈለግን ደግሞ ለራሳችን ጥቅም መጠቀም የምንችልበትን ቪዲዮ ነው ማሳያችሁ። በጣም እጅግ በጣም ቀላልና ፈጣን የሆነ ነገር ነው። በጣም ትገረማላችሁ። ሰርቼ ላሳያችሁ። መጀመሪያ በምትጠቀሙት ብራውዘር ውስጥ ትገባላችሁ። ለምሳሌ እኔ በክሮም እየገባሁ ነው። ክሮም ነክቻለሁ። ልክ ስትገቡ እዚህ ጋር ሰርች ባር ላይ ክሮም ውስጥ ከገባችሁ በኋላ በየትኛው ብራውዘር ያለው ከገባችሁ በኋላ ሶንግ ጄኔሬተር አዮ ብላችሁ ሰርች ታደርጋላችሁ። ሶንግ ጄኔሬተር ብላችሁ ወይ ደግሞ ኤአይ ሶንግ ጄኔሬተር ትላላችሁ። ኤአይ ሶንግ ጄኔሬተር ይሄው እንግዲህ እንደምትመለከቱት እኔ ከዚህ በፊት ስለተጠቀምኩኝ ይሄኛውን እያመጣልኝ ነው ማለት ኤአይ ሶንግ ጄኔሬተር ብቻ ብላችሁ ሰርች ታደርጉ። አንድ ነገር አስተውሉ እናንተ ወይ ደግሞ ከታች አስቀምጥላችሁ ማለት ሌሎችን ብዙ የሚያስቸግሩ ስላሉ ነው እንደዚህ እያደረጉ ሳይሰሩ እንሰራለን እያሉ ይመጣሉ፣ ግን ያናዱኛል በጣም። ሶንግ ጄኔሬተር አዮ ብላችሁ እንደዚህ ሰርች ታደርጉ። ልክ እንደዚህ እንዲመጣ አድርጌ ያመጣው ኦኬ ነው። እቺኛውን ትመርጣላችሁ። ይብላችሁ ይሄኛው አይከን ያለበትን እዚህ ጋር እቺኛውን አይከን ዙም አድርጌ ላሳያችሁ። ኤአይ ሶንግ ጄኔሬተር ብሎ እቺኛው አይከን ያለችውን ትመርጣላችሁ። እነዚህ አሁን ሁሉ ሳኑ ምናምን እነዚህ ሁሉ ግን ናቸው የሆነ ክፈል ምናምን ነገር እያሉ ዳውንሎድ ለማድረግ ያስቸግራሉና ይሄኛው እኔ እስካሁን ድረስ ካየሁት በጣም ምርጥ ነው። አማርኛም ይችላል፣ በአማርኛም ጥሩ አድርጎ ይዘምራል ወይ ደግሞ ይሰራል። ይሄኛውን ክሊክ ታደርጋላችሁ። እንገባለን እና ልክ እንደገባችሁ እንደዚህ ነው የሚያመጣላችሁ። ከዚህ በፊት ከፍታችሁ ማታውቁ ከሆነ እዚህ ጋር ሳይን ኢን የሚል ምልክት ያመጣላችኋል። ከፍታችሁ ከሆነ ደግሞ የእናንተን አካውንታችሁን ተከፍቷል ብሎ የከዲን ብሎ ያመጣላችኋል። ከዛ እዚህ ጋር እነዚህ ኦፕሽኖች አሉ። ሊሪክስ እዚህ ጋር እንጽፋለን፣ ታይትል እዚህ ጋር እንሰጣለን። እዚህ ጋር ደግሞ የምንፈልገውን ሙዚቃ ደግሞ ስታይሉን እንመርጣለን። ድምጹና ስታይሎቹን እንመርጣለን። እዚህ ጋር ታይትል ነው፣ እዚህ ጋር ሊሪክስ ነው ብያለሁኝ። ሁለተኛው አማራጭ ደግሞ ሊሪክስ እኛ እንጽፍም ብለን ደግሞ ቶፒክ ብቻ ከሰጠን ኤአይ ሊሪክስ ጄኔሬተር የምትላለች እሷን ጠቅ ካደረግን ራሱ ሪስ ሰጠን እኛ ሐሳብ ሰጠን እኛ በሰጠነው ዲስክሪፕሽን ተነስቶ ይሰራልናል ማለት ነው። ሙሉን አሳያችኋለሁ ሁለቱንም። ሶ መጀመሪያ እዚህ ጋር ምንድነው የምናደርገው? ሳይን ኢን እናደርጋለን። ይሄው ሳይን ኢን ስታደርጉ ሁለት አይነት አማራጭ ነው ያለው። በጉግል ትቀጥላለህ ወይስ ደግሞ ኢሜል እዚህ ጋር ትጽፋለህ እያለ ነው። እኔ እንግዲህ በኢሜል ነው በዛ ውስጥ ባለው በጉግል አካውንት ስለሚቀጥል እንግዲህ ሳይን አፕ ዊዝ ጉግል ብያለሁ። እንግዲህ ይሄው ሰርች አድርጎ እዚህ ጋር ኦፕሽን ያመጣልኛል። ተከታተሉኝ። እንግዲህ እነዚህ ሁሉ የኔ ኢሜል ነው። ከነዚህ ውስጥ የሚፈልገውን መምረጥ ነው። እናንተ ጋር አንድ ካለ አንድ ብቻ ነው የሚመጣላችሁ። ሌላ ከሌለ ደግሞ እዚህ ጋር ደግሞ ይሄን ኦፕሽን ያመጣላችኋል። ሁዝ አናዘር አካውንት የሚል እሱን መጠቀም ትችላላችሁ። እንደዛ ብላችሁ አካውንቱን አታረጋላችሁ። ያው መቼስ እስካሁን ድረስ ግን ስልካችሁ ላይ ኢሜል ሳይኖር ትኖራላችሁ ብዬ አላስብም። ሶ ከዚህ ውስጥ እናንተ እኔ አሁን ለምሳሌ የትኛውን ልምረጥ? እሺ አኪ የሚለውን እሺ የኛውን መረጥኩኝ። ያው ልክ የኛውን ስመርጥ አሁን ከፈተልኝ። ቅድም እንዳልኳችሁ ይሄውና ዙም እያረኩ ላሳያችሁ። ይሄው እዚህ ጋር አሁን ቅድሙ ሳይን ብሎ አያመጣም። እዚህ ጋር ካያችሁ ዙም ብሎ አያመጣም፣ ምክንያቱም አሁን ከፍተናል ኦሬዲ። ሶ ምንድነው የምናደርገው? እዚህ ጋር ሁለት አይነት አማራጭ ላሳያችሁ። እዚህ ጋር ሊሪክስ እናንተ የምትፈልጉት ሊሪክስ ካለ እዚህ ጋር መታችሁ ፔስት ማድረግ ትችላላችሁ፣ ወይ ደግሞ በእጃችሁም ደግሞ እንደዚህ መጻፍ ትችላላችሁ። ፔስት ለማድረግ ደግሞ ለምሳሌ በቻት ጂፒቲ ጽፈን መተን እዚህ ጋር ፔስት አድርገን እንሞክር። እሺ ከዚህ በፊት ተጻፍኩ ስለሆነ ይሄኛው እንደ አዲስ ላሳያችሁ። እንግዲህ ቻት ጂፒቲ መጣችሁ ራይት ሶንግ አባውት ምን እንበል አባውት ሜርሲ ኦፍ ጋድ ሜርሲ ኦፍ ጋድ ራይት ሾርት አጭር ጻፍ። እሺ እንግዲህ ቻት ጂፒቲ ሊሪክሱን እንደዚህ አድርጎ ይሰጣልናል። በጣም የሚገርም ነው። ይሄው አመጣልን። ታይትል ሜርሲሶ ወይድ ብሎ ከዛ ይሄን ይመስላል። እንግዲህ ይሄን ሰጥቶናል። ይሄንን ጫና አድርገን ይዘን እንግዲህ ኮፒ እናደርጋለን። መቼስ አይከብዳችሁም። እንደዚህ ትይዛላችሁ፣ ኮፒ ትላላችሁ። በነገራችን ላይ ይሄን ለምሳሌ እንደው እያልኩለት ሊሪክሱን ከየትኛውም ቦታ እናንተ ማምጣት ትችላላችሁ። ከመዝሙር ደብተር ላይ ከምን ወስዳችሁ ብቻ እዚህ ጋር መጣችሁ ይሄን ብቻ ፔስት ማድረግ ነው። ከዛ ይኸው እዚህ ጋር አለ። እቺኛውን ጫና አድርገን ይዘን እዚች ጋር ፔስት የሚሉን ሲመጣ እቺኛውን ፔስት የምትለውን ጠቅስ እናደርግ ያኛው እዚህ ጋር ተገለበጠልን ማለት ነው። እንግዲህ ሙሉ ለሙሉ እየተናገርኩ ያሉት ይሄ ፔስት ማድረጉ ለእናንተ ይጣፋል ብያለም፣ ለአብዛኞቻችሁ ለአንዳንዶቻችሁ ግን ሊያስቸግራችሁ ስለሚችል ብዬ ነው። እሺ ይሄንን ሰጥተናል። አሁን ኦኬ እነዚህን ቻት ጂፒቲ ጠይቀኝ ይላል። እንግዲህ ዝም ብሎ ወሬ ያበዛል።
እዚህ ጋር ታይትሉንም ከላይ እሱ ስለጻፈልኝ ላጥፋው ብዬ ነው ማለት መዝሙር ነው ብሎ እንዳይዘምረው። እሺ እንግዲህ ይሄው ቨርዙን ምናምን ብሎ እንደዚህ ብሎ አስቀምጡልኛል። ከዛ ታይትል ሜርሲ ኦፍ ጋድ ያው እናንተ ደስ ያላችሁን መስጠት ትችላላችሁ። እኔ ሙሉ ነገር መጻፍ ደስ ስለሚለኝ ነው። ከዛ እሱን ጻፍኩኝ። ከዛ እዚህ ጋር ደግሞ መጥቼ ደግሞ ስታይል ለመጥቼ ደግሞ ስታይል እንግዲህ እዚህ ጋር ተመልከቱ። ሙድ አለ፣ ቮይስ አለ፣ ቴምፖ አለ። ትመርጣላችሁ እዚህ ጋር የፈለጋችሁትን እና ምን አይነት ነገር ነው የፈለጋችሁት? ፖፕ ነገር ነው ለምሳሌ ፖፕ ምናምን ብሎ እንደዚህ ያመጣላችኋል። ሙድ ደግሞ ምን አይነት ሙድ እንዲያመጣ ነው? የሆነ ሳድነስ ነገር ነው፣ የሚያሳዝን አምቢያንት ነገር እንደሆነ የምትፈልጉት፣ ሃፒ ነገር ነው ምናምን። ቮይስ የሴት ነው የወንድ ነው፣ አልቶ ሰፕራኖ ምናምን የሚለውን እዚህ ጋር ያስመርጣችኋል። ቴምፖ ደግሞ ከስንት እስከ ስንት ባለው ቴምፖ እንዲሰራ ነው የምትፈልጉት ብሎ ያመጣል። ሁለተኛው አማራጭ ደግሞ እዚህ ጋር ትጽፋላችሁ ከፈለጋችሁ እናንተ ደግሞ ደስ ያላችሁ። ለምሳሌ ሶል ብዬ ሶል እንግዲህ እቺ ዋልዝ ነገር ናት። ሶል ብዬ ከዛ በጣም የሚያሳዝን እንዲሆን ከፈለኩኝ ደግሞ የሆነ አሳዛኝ ነገር እንዲሆን አምቢያንት ልበል። አምቢያንት እንግዲህ አሳዛኝ ሙዚቃ ነገር ነው ታውቁታላችሁ። አምቢያንት አልኩኝ። ከዛ ከፈለኩኝ ደግሞ ኢሞሽናል ልበል። ከዛ ደግሞ አምቢያንት ደግሞ በሴት ድምጽ ሲሆን ደግሞ በጣም ስለሚያሳዝን ደግሞ እንትኑን ደግሞ ፊሜል ቮካል ብዬ ልጻፍ። ለምሳሌ ፊሜል ቮካል ይሄው ይሄንን መረጥኩኝ። ከዛ አሁን እዚህ ጋር ሙሉ ነው። ከዚህ በኋላ አሁን ሬዲዮ እንትኑን ሰተነዋል። ኤአዩ ሊሪክሱን እዚህ ጋር ሰተነዋል። ታይትል እዚህ ጋር ጽፈናል። የምንፈልገውን የሙዚቃ አይነት ደግሞ እዚህ ጋር መርጠናል። ከዛ ጄኔሬት ማለት ነው የሚጠበቅብን። ጄኔሬት እንላለን። እንግዲህ ሙዚቀኛ ሳታናግሩ ምን ሳትሉ እንግዲህ ሙዚቃችሁን መዝሙራችሁን እንደዚህ በቀላሉ መስራት ትችላላችሁ። ይሄው እንግዲህ እየሰራ ነው። ኦልሞስት ጨርሶታል ማለት ትችላላችሁ። እነዚህ ከዚህ በፊት እኔ የሰራሁት ነው። እሱ ራሱ አውቶማቲካሊ ሰርቶ እዚህ ጋር ሶንግ ሊስት ውስጥ ያመጣቸዋል። ቅድም እዚህ ክሬተር የሚል ውስጥ እዚህ ውስጥ ነበር ያልነው። ከዚህ ውስጥ ወደዚህ ያመጣቸዋል። ለመንካት ምንም ችግር የለውም። አዲስ ለመስራት ከፈለጋችሁ እዚህ ጋር ክሬት ሶንግ ትላላችሁ። እንትኑን ከፈለጋችሁ ደግሞ ሶንግ ሊስት ደግሞ የሰራችሁትን ለማየት ከፈለጋችሁ ደግሞ እዚህ ጋር መጣችሁ ማየት ትችላላችሁ። ምንም እንትን የለውም። ይሄኛው ደግሞ የሰራችሁት ሶንግ መዝሙሮች ምናምን ዲቴይሉ ምናምን ነገር ከፈለጋችሁ ኤዲት ለማድረግ ምናምን ነገር ከፈለጋችሁ የሚያመጣላችሁ ኦፕሽን ነው። ይሄኛው እንግዲህ እንደ ኢንተርኔታችሁ መጠን ነው የሚቆየው። ለምሳሌ አሁን እኔን ይሄው ሰርቶት ጨርሷል በዚህ ደቂቃ። እስቲ እንክፈተውና እንሞክር። When I was lost, you found me there with gentle hands and loving care. አሁን ታምኑታላችሁ? ይሄ በዚህ ጨጨብ ቆስ እንደዚህ ሰርቷል እና አንድ መዝሙር ብቻ አይደለም። አንድ ጊዜ ስታዝዙ ሁለት አማራጭ ነው የሚሰጣችሁ። ትንሽ እስቲ አድርገው እኔ ትርጉ ያስጨርስ። ሁለተኛውን ደግሞ እስቲ እንስማ። ይሄኛውን ደግሞ was lost, you found me there with gentle hands and loving care. Your mercy flowed, a healing tide. Wow. You drew me close, right to your side. እንግዲህ ይሄን ይመስላል። ይሄኛው እዚህ ጋር ሰርች ለማድረግ ከዚህ በፊት የሰራኋቸው ሙዚቃዎች ናቸው። ይሄ አሁን እዚህ ጋር ካያችሁ ሎድ እያደረገ ያለው ነገር ዳውንሎድ ለማድረግ ነው። ትንሽ አንድ 30 ሴኮንድ ያለው ወይ ደግሞ አንድ ደቂቃ ያክል ይወስዳል። ወይ ደግሞ እንደ ኢንተርኔታችሁ መጠን እቺ ነገር እስኪ ያመጣልኝ ነው እየጠበቅኩ ያሉት። ማለት እንዴት ደግሞ መውረድ እንደምትችሉ ላሳያችሁ። ለምሳሌ አሁን ይሄንን እነዚህ የተሰሩትን ላውርድ ብትሉ እዚህ ጋር እሺ አይላችሁ። ዳውንሎድ ብትሉ ክፈል ነው የሚለን። ይሄው አፕግሬድ ፕላንና የሆነ $1 ክፈል ይላል። ግን በጣም የሚገርም ሲስቴም ደግሞ ልንገራችሁ። ይሄን ፊገር አውት ያረቀን እንዴት ደስ እንዳለኝ ማለት አልገባችሁም? በቃ ፊሊንጉን እንዴት ሰርቼ ለመውረድ ስል ያስቸገረኝ ነበር ሁሉምና ልክ አሁን ይሄን መዝሙር እሰይ ጨርሶልናል። አሁን እንዴት እንደሚኖር ላሳችሁ። በጣም ቀላል ማትገምቱት መንገድ እቺውን ትነካላችሁ። ይሄው እንደዚህ ስትሉት ሊንክ ኮፒ ሊንክ አድርጎታል ማለት
ሊንኩን መዝሙሩን ኦልሬዲ አሁን ኮፒ አድርጎታል። ይሄን መዝሙር እዚህ ጋር ኮፒ አድርጎላል እና ይሄንን ኮፒ አድርገልን ከፈለግን እዚች ጋም ከፈለግን ደግሞ ሌላ ታብ ከፍተን ምንድነው የምናደርገው እዚህ ላይ ሰርች ባለው ለመተን አሁን ኮፒ ያደረግነው እንደዚህ ጫና አድርገን እንይዛለን። ጫና አድርገን ስንይዝ እዚች ጋር ይኸው ፔስት የሚል ኦፕሽን ይመጣልናል እና ቺኛውን ፔስት የምትለውን አንድ ጊዜ ፔስት እናደርጋለን። ይኸው የአሁኑን ሊሪክስ ደግሞ እንደምትመለከቱት እዚህ ጋር የአሁኑን ሊንክ እንደዚህ ያምጡልኛል እና ይሄንን አንድ ጊዜ ጠቅ እናደርጋለን። ክሊክ ስታደርጉ አሁን መዝሙሩ እንደዚህ አድርጎ ያመጣልናል። እንደዚህ አድርጎ ያመጣልኝ። ከዛ እዚች ጋር ሶስት ነጥቧን እንነካለን። ሶስት ነጥቧን ስነካ ይኸው ዳውንሎድ የሚል ኦፕሽን እዚህ ጋር አለልን። እቺ ይኸው እዚህ ጋር ዳውንሎድ እያደረገ ነው። መዝሙራችን ወደ ፋይላችን ዳውንሎድ እያደረገ ነው ማለት ነው። 4 ሜጋባይት ነው። Drew me close, right to your side. Mercy of God, so deep, so true. Every morning it's fresh and new. I don't deserve, but still you give. ይሄኛውን እኔና አንድ ደግሞ በአማርኛ ሰርተን እንሞክራለን። በአማርኛ ቻት ጂፒቲ ምጽፍልኝ በጣም ነው የሚያስቀኝና ፋይሌ ለምን እንደሚጠፋብኝ በአማርኛ ቻት ጂፒቲ ጽፍልናል። ያው ያውኑ መዝሙር እዚህ ጋር ወርዶልናል። በቃ እንግዲህ ይሄ መዝሙራችሁን እንደፈለጋችሁ መጠቀም ትችላላችሁ። እስኪ ከፍት ድረስ ቻት ጂፒቲን በአማርኛ ጻፍ ልበለው እና አማሃሪክ and very እሺ አማሪክ ሜክ ቬሪ ሾርት። ያው እንግዲህ ቻት ጂፒቲ አንድ ደስ የሚለኝ የኔን እንግሊዝኛ ይረዳልና እንዲህ ነው ምህረት በቂ ነው በሚልሽ ምህረቴ የማይቋረጥ ነው ከድካሜ አወጣኝ እስከ አምላኬ ከድካሜ አወጣኝ እስከ አምላኬ በየቀኑ አዲስ ነው ምህረት ህይወቴ ነው ብሎ እንግዲህ አጨመላልቆታል። እንደምትመለከቱት ግን ዝም ብለን እስቲ እንሂድና ሰሌክት አድርገን ውስጥ በዚህ ደግሞ እንሞክር። አክቹሊ ለኤአዩ እንዳያስቸግረው አማርኛው ትክክል ቢሆን አሪፍ ነው፣ ምንም ጥያቄ የለውም። ግን ለእናንተ ለማሳየት ነው። ወይ ደግሞ ለምሳሌ እስቲ ገብተን ከአንዱ መዝሙር አምጥተን እንውሰድ መሰለኝ። እሺ ጊዜ እንዳይወስድብን ግን ክሬት ሶንግ ላይ እዚህ ጋር መተን እዚህ ጋር ሰርች ጠቅ እናደርጋለን። እንግዲህ ቅድም እንዳልነው መቼስ ከዚህ በኋላ የጠፋባችሁም ታይትሉን ምህረት ብለን ወይ ደግሞ በእንግሊዝኛው ችግር የለም ሜርሲ እንበል። እዚህ ጋር ደግሞ እስቲ አሁን ደግሞ የሆነች እንደ ሬጌ ነገር አፍሮቢት ነገር ምናምን ነገር ደግሞ አድርገን ደግሞ እኔ ለምሳሌ ለእናንተ ለማሳየት ስለ የሆነች ወጣ ያለ ምናምን ሙዚቃ ለምሳሌ ዘፈን ይመስላል ይላል ብዙ ሰው። እኔ ግን አፍሮቢት ይመቸኛል። አፍሮቢት እሺ በቃ ይሄንን ብቻ ብለን ካልን ችግር የለውም። ለምሳሌ እንደዚህ ብለን ጄኔሬት አሁን የሆነች ነቃ ያለ ሙዚቃ አለ ምናምን እንደዛ ነገር ያመጣልናል። እዚህ ጋር ሬጌ ማድረግ ትችላላችሁ፣ ከፈለጋችሁ ዲስኮ ማድረግ ትችላላችሁ፣ ከፈለጋችሁ የሆነ ነገር ማድረግ ትችላላችሁ። ብቻ እናንተ የተመቻችሁን አድርጋችሁ የሚገርም ሙዚቃን ትሰራላችሁ ማለት ነው። ቻት ጂፒቲ የሚሰጣችሁም ሆነ እናንተ ራሳችሁ የምጽፉትን መዝሙራችሁን በዚህ መልኩ መስራት ትችላላችሁ። ያው እንግዲህ እንደምትመለከቱት እዚህ ጋር እየሰራው ነው፣ ትንሽ ነው የቀረው። ኧረ ጨርስልን ጨርሷል። እንግዲህ ረቶ የማይቋረጥ ነው እያለ ይመስላል። ያው እንደዚህ አይነት ጠቃሚ መረጃ ለማግኘት ይህንን ቻናላችንን ሰብስክራይብ ማድረጋችሁን ጭራሽ እንዳታቆሙ። ለሌላ ሰው እንዲደርስ ደግሞ ሼር አድርጉ። ምናልባት ያልገባችሁ ነገርና መጠየቅ የምትፈልጉት ነገር ካለ ደግሞ ሀሳባችሁን በጠቅላላ ኮሜንት ላሳውቁኝ። ይመቻችሁ። መልካም ጊዜ